በቴሌግራም ቻናላችን ላይ ባለን ጊዜ ለማትሪክ እንዴት መዘጋጀት እንደምንችል ቪዲዮ እንዲሰራላቸው ጠይቀው ነበረ። ታዲያ እኛም የእነሱን ሀሳብ ተቀብለን ለማትሪክ ባላችሁ ጊዜ እንዴት መዘጋጀት እንደምትችሉ 5 ሀሳቦችን ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንኳን ወደ ቲቢያን ፎከስ ቲዩብ በሰላም መጣችሁ። በዚህ ዩቲዩብ ቻናል ላይ እኔ የተማርኩባቸውን ሀሳቦች ለእናንተ ይጠቅማል የምለውን ሀሳብ አብራራለሁ፣ እዳስሳለሁ። ታዲያ ዩቲዩብ ላይ ፖዚቲቭ አመለካከት ለማየት የምትመጡ ሰዎች ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። ብዙዎቻችን ለማትሪክ መዘጋጀት እንፈልጋለን፣ ግን እንዴት መዘጋጀት እንዳለብን ራሳችንን ለማትሪክ ብቁ እንዴት እንደምናደርግ ብዙዎቻችን አናውቅም። ታዲያ በዚህም የተነሳ ብዙ ጭንቀት ውስጥ ስትረስ ውስጥ እንገባለን። ታዲያ በዛሬ ቪዲዮአችን 5 ሀሳቦችን ይዤላችሁ መጥቻለሁ። እነዚህ ሀሳቦች ለእናንተ ለማትሪክ እንድትዘጋጃጁ ያበረታታቸዋል፣ ይጠቅማቸዋል ብዬ የማስባቸው ነገሮች ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ መጀመሪያው ሀሳብ ስገባላችሁ ኢንቫይሮንመንታችሁን አስተካክሉ። ይሄኛው የሚገርም ሀሳብ ነው። እዚህ ጋር ቀስ ብላችሁ አዳምጡኝ። ኢንቫይሮንመንታችሁን አስተካክሉ ስላችሁ አሁን ወደ ጥናት ሙድ ልገቡ ነው፣ ወይም ደግሞ ጥናት ወይም ደግሞ አዲስ ሀቢት ልትፈጥሩ ነው። በዚህ ጊዜ ድሮ የነበራችሁበትን ኢንቫይሮንመንት ማስወገድ መቻል አለባችሁ። ምክንያቱም ልታጠኑ ስትል የድሮ ማንነታችሁ ሊይዛችሁ ይችላል። ስለዚህ ኢንቫይሮንመንታችሁን ማጽዳት መቻል አለባችሁ። ኢንቫይሮንመንታችሁ እንዴት ነው የምታጸዱት? አሁን ለምሳሌ አልጋችሁ ላይ ሁሌ ስትሄዱ ስልክ የማትጎረጉሩ ከሆነ፣ ሶሻል ሚዲያ የማታዩ ከሆነ፣ ሁሌ አልጋችሁ ላይ ስትሄዱ የምተኙ ከሆነ አይምሯችን ምን ብሎ ይረዳል? ወደ አልጋ ስትሄዱ እንቅልፍ መተኛት እንዳለባችሁ ይረዳል። ወዲያው ትተኛላችሁ። እንዲሁም ደግሞ እናንተ የጥናት ቦታችሁን ማዘጋጀት መቻል አለባችሁ። የጥናት ቦታችሁን ስታዘጋጁ እዛ ቦታ ላይ መብላት የለም፣ መተኛት የለም፣ ወይም ደግሞ ስልካችሁን መጎርጎር የለም። እዛ ቦታ ላይ ስትቀመጡ ማጥናትና ማጥናት ብቻ መሆን አለበት። ታዲያ በዚህ ጊዜ በተደጋጋሚ እንደዛ ነገር ስታደርጉ አይምሯችን ምን ይረዳል? እዛ ቦታ ላይ ወይም ደግሞ ለጥናት ያዘጋጃችሁት ቦታ ላይ ስትቀመጡ ማንበብ እንዳለበት ይረዳል። አይምሯችንም ለማንበብ ክፍት ይሆናል። ስለዚህ ኢንቫይሮንመንታችሁን ማስተካከል መቻል አለባችሁ። ወደ ጥናት ሙድ ውስጥ ለመግባት ኢንቫይሮንመንታችሁን ካስተካከላችሁ ምንም ነገር ሊያግዳችሁ አይችልም። በዛ ቦታ ላይ ስልክ ወይም ደግሞ ሶሻል ሚዲያ አያምራችሁም፣ መተኛት አያምራችሁም። ምክንያቱም አይምሯችን ስላስለመን ነው። ስለዚህ የመጀመሪያው ሀሳብ ኢንቫይሮንመንታችሁን አስተካክሉ። ኢንቫይሮንመንታችሁ ለጥናት የሚጋብዝ መሆን መቻል አለበት። ወደ ሁለተኛው ሀሳብ እንግባ። በሁለተኛው ሀሳብ ደግሞ የምነግራችሁ የቀን እቅድ ይኖራችሁ። የቀን እቅድ ይኖራችሁ ማለት ጠዋት ከእንቅልፋችሁ እንደተነሳችሁ እስከ ቀን ወይም ደግሞ የቀኑ ማብቂያ ድረስ የምታደርጉትን ነገር ማወቅ መቻል አለባችሁ። ብዙዎቻችን ከእንቅልፍ ተነስተን ሶሻል ሚዲያ ውስጥ የምንገባው፣ ቲክቶክ የምናየው፣ የተለያዩ ኖቲፊኬሽን በገባን ቁጥር እነሱን የምንመለከተው የቀን እቅድ ስለሌለን ነው። የቀን እቅድ ካለን ግን የትኛውን ነገር በየትኛው ሰዓት ማድረግ እንደምንችል እናውቃለን። በዚሁም ደግሞ የጥናታችሁን ሰዓት መምረጥ መቻል አለባችሁ። እናንተ ለጥናት የሚመቻችሁ ሰዓት መች ነው? ማታ ነው። ብዙዎቻችን ከእንቅልፍ እንደተነሳን ሌሊት ላይ ማንበብ የሚመቸው ተማሪ አለ። ቀን ቀን ማንበብ የሚመቸው ተማሪ አለ። ከትምህርት ቤት እንደመጣ ማንበብ የሚመቸው ተማሪ አለ። ሁላችሁም የሚመቻችሁን ሰዓት መርጣችሁ ከዛም በኋላ የቀን እቅዳችሁን ታወጣላችሁ። ቀን እቅዳችሁን ካወጣችሁ በኋላ በየቱ ሰዓት በየትኛውን ጥናት ማጥናት እንዳለባችሁ ታውቃላችሁ። በዛ ጊዜ ያለምንም ጭንቀት፣ ያለምንም ስትረስ፣ ያለምንም መረበሽ ጥናታችሁን በትክክል እንድታጠኑ ይረዳችኋል። ስለዚህ በትክክል የቀን እቅዳችሁን ማውጣት መቻል አለባችሁ። ምክንያቱም ታይም ማኔጅመንታችሁን ለመጠበቅ እንዲሁም ደግሞ እናንተ በፎከስ ሆናችሁ እንድታጠኑ ይረዳችኋል። ሁለተኛው ሀሳብ የቀን እቅድ ይኖራችሁ። ወደ ሶስተኛው ሀሳብ እንግባ። ወደ ሶስተኛው ሀሳብ ስንገባ ደግሞ የ4 ዓመትን ለየብቻ አታጥኑ። ይሄ በጣም የምወደው ሀሳብ ነው። ብዙዎቻችን ወደ ጥናት ሙድ ስንገባ የ9 እናጠናለን፣ ከዛን የ10ን እያልን የ11ን የ12ን እያልን እናጠናለን። ይሄ መጥፎ ነው እያልኩኝ አይደለም። ግን አሁን እኛ ባለን ጊዜ ውስጥ የ4 ዓመት ከ9ኛ ክፍል እስከ 12ኛ ክፍል ለማጥናት ጊዜ የለንም። ታዲያ ምንድነው የምናደርገው? የ4 ዓመቱን መርጅ አድርገን ማጥናት መቻል አለብን። በባለፈው ቪዲዮአችን ፊዚክስን እንዴት ማጥናት እንደምንችል በሰራነው ቪዲዮ ላይ መርጅ አድርገን ሰርተንላችኋል። ታዲያ ይህንን ቪዲዮ ላይ ያያችሁ ገብታችሁ ማየት ትችላላችሁ። ታዲያ እናንተም ሁሉንም ትምህርቶቻችሁን ከ9ኛ ክፍል እስከ 12ኛ ክፍል በሚሸፍን መልኩ በስቴፕ ወይም ደግሞ ከቤዚክ እስከ አድቫንስ አድርጋችሁ በስቴፕ ማውጣት ትችላላችሁ።
እንዴት መርጅ ማድረግ እንዳለባችሁ ካልገባችሁ የቴሌግራም ቻናላችን ላይ ሁሉንም ዩኒቶች መርጅ አድርገን ስላስቀመጥንላችሁ እዛ ላይ ገብታችሁ መመልከት ትችላላችሁ። የቴሌግራም ቻናላችንን እዚህ ጋር ባስቀመጥኩላችሁ ስም ወይም ደግሞ ቲቢያን ፎከስ ብላችሁ ታገኙናላችሁ። የሁሉንም ወይም ደግሞ የሁሉንም ዓመት ከ9ኛ ክፍል እስከ 12ኛ ክፍል መርጅ አድርጋችሁ ማጥናታችሁ የሚጠቅማችሁ ለምን መሰላችሁ? አንደኛ ጊዜያችሁን ያቀልላችኋል። ምክንያቱም አይምሯችን ምን ብሎ ይረዳል? ሁሌም የ9ን ጨርሼ የ10ን ጨርሼ የ11ን ጨርሼ የ12ኛ ክፍል ጨርሼ ስንል ስትረስ ውስጥ ይገባል። እንዴት ነው የሚጨርሰው ባለኝ ጊዜ ይላል። ግን ሁሉንም ከ9ኛ ክፍል እስከ 12ኛ ክፍል በሚሸፍን መልኩ ሁሉንም ዩኒቶች መርጅ አድርጋችሁ በስቴፕ ስቴፕ ወይም ደግሞ ከቤዚክ እስከ አድቫንስ በስቴፕስ በምታስቀምጡበት ጊዜ አይምሯችን ኮንፊውዝ አይሆንም፣ ኮንሲስታንሲ ይኖረዋል። ታዲያ ፎከስም አድርጎ እንዲያጠና ይረዳዋል። ስለዚህ ሁሉንም ትምህርቶች ከ9ኛ ክፍል እስከ 12ኛ ክፍል በሚሸፍን መልኩ መርጅ አድርገን አስቀምጠንላችኋል። በዛ መልኩ ማጥናት ትችላላችሁ። ታዲያ ሶስተኛው ሐሳብ የ4 ዓመቱን በአንድ ላይ መርጅ አድርጋችሁ ማጥናት ይኖርባችኋል። ወደ አራተኛው ሐሳብ እንግባ። አራተኛው ሐሳብ ደግሞ ለሁሉም ትምህርት አንድ አይነት የጥናት ስትራቴጂ አትጠቀሙ። ብዙዎቻችን ለሁሉም ትምህርት አንድ አይነት የትምህርት ወይም ደግሞ የአጠናን ስልት ነው የምንጠቀመው። ለምሳሌ አሁን ፊዚክስ እና ባዮሎጂን ብናይ ፊዚክስ በሽምደዳ የሚሆን ነገር አይደለም። ብዙዎቻችን ፊዚክስን ለመሸምደድ እንሞክራለን። ፊዚክስ ላይ ያሉትን ፎርሙላዎችን ወይም ደግሞ ድራይቭ እያደረግን የምንሰራቸውን ፎርሙላዎች ለመሸምደድ እንሞክራለን። ባዮሎጂ ደግሞ ሊሸመደድ የሚገባ ትምህርት ነው፣ እንዲሁም ደግሞ መረዳት አለበት። ታዲያ ብዙ ጊዜ ሁላችንም ለመሸምደድ አትሞክሩ፣ ወይም ደግሞ ለመሸምደድ በምትሞክሩ ጊዜ ትረሱታላችሁ። ስለዚህ ለሁሉም ትምህርት የራሱ የሆነ የትምህርት ስትራቴጂ ወይም ደግሞ የአጠናን ስልት ስላለው ለሁሉም ትምህርት የየራሱ የአጠናን ስልት እንድትከተሉ እመክራችኋለሁ። እንዲሁም ደግሞ የምመክራችሁን ነገር ከመሸምደድ ያንን ኮንሴፕት ወደ መረዳት ብትገቡ እመክራችኋለሁ። ብዙዎቻችን ያንን ትምህርት እናጠናለን፣ ካጠናን በኋላ በአይምሯችን ለመሸምደድ እንሞክራለን። ያ ደግሞ በጣም ይጎዳናል። ምክንያቱም ከሸመደድን በኋላ ከሆነ ጊዜ በኋላ እንረሳዋለን። ታዲያ ግን ያንን ኮንሴፕት ከተረዳ ነው ያ ኮንሴፕት ምን ለማለት እንደፈለገ ከተረዳ ነው በጥያቄ ራሳችንን በደንብ ካጠነከር ነው ወይም ሁሌም ያንን ነገር ሪቫይዝ በምናደርግበት ጊዜ ያንን ትምህርት ወይም ደግሞ ያጠናውን ነገር የማስታወስ ችሎታችን ከፍ ይላል። ስለዚህ ሸምደድ ያንን ኮንሴፕት ወደ መረዳት እንድትመጡ እመክራችኋለሁ። ምክንያቱም ብዙ ጊዜ የማስታወስ ችሎታችንን ያራዝምልናል። ስለዚህ ለሁሉም ትምህርቶች አንድ አይነት የጥናት ሲስተም አትጠቀሙ እባካችሁ። ስለዚህ ለእያንዳንዱ ትምህርት መጠቀም ያለባችሁን የአጠና ሲስተም ማወቅ ይገባችኋል ማለት ነው። ወደ አምስተኛው ሐሳብ እንግባ። አምስተኛው ሐሳብ ደግሞ ራሳችሁን ከሶሻል ሚዲያ ጠብቁ እባካችሁ። ምክንያቱም ሶሻል ሚዲያ ታይማችንን በጣም እንደሚገል ግልጽ ነገር ነው። ከዛ በላይ ግን ታይማችንን ከመግደሉን ባለፈ አይምሯችንን በጣም ይበክለዋል። ምክንያቱም አይምሯችንን ሁሌ ሶሻል ሚዲያ በምንጠቀምበት ጊዜ የአይምሯችን የማስታወስ አቅም እየቀነሰ ይሄዳል። ይሄ ደግሞ ለኛ የሚጠቅም ነገር አይደለም። አሁን ለማትሪክ መዘጋጀት ስላለባችሁ ሌላውን ነገር እርሱ። ምክንያቱም አሁን ፎከስ ልታደርጉ የሚገባችሁ ማትሪክ ላይ ስለሆነ አሁን ትንሽ ጊዜ ስለቀራችሁ ሶሻል ሚዲያችሁን በአግባቡ ወይም ደግሞ ያጠቃቀም ወይም ደግሞ ቅድም ባወራ ነው የቀን እቅዳችሁን ባወጣችሁ መሰረት ሶሻል ሚዲያችሁን ልትጠቀሙ ይገባል። ለምሳሌ አሁን ሶሻል ሚዲያችሁን ስትጠቀሙ እንደ ስጦታ ወይም ደግሞ ለራሳችሁ የሆነ ጊፍት እንደማዘጋጀት አድርጋችሁ መጠቀም ትችላላችሁ። እንዴት እንደሆነ ላስረዳችሁ። አሁን ለምሳሌ ማትስ አጠናችሁ ወይም ደግሞ አንድ ትምህርትን ካጠናችሁ በኋላ ይህንን ትምህርት አጥንቼ ከሰራው በኋላ በትክክል ካስታወስኩት በጥያቄ ራሴን ከፈተንኩ በኋላ ምን አድርጋለሁ? የሆነ ሙቪ ላይ እችላለሁ፣ የሆነ ደስ ወይም ደግሞ የሆነ ሶሻል ሚዲያ ላይ ገብቼ ላይ እችላለሁ። ያ በመጠኑ ነው። ምን ታደርጉታላችሁ? ሶሻል ሚዲያን እንደ አዲክት ወይም ደግሞ እንደ በሽታ ከመጠቀም ራሳችሁን እንደ ሽልማት ወይም ደግሞ ለጥናት እንዲያዘጋጃችሁ አድርጋችሁ መጠቀም ትችላላችሁ። ካጠናው በኋላ ሙቪ ያለው አሁን በዚህ ጊዜ ምን አላችሁ? ካጠናችሁ በኋላ ነው ሶሻል ሚዲያችሁን መጠቀም እንዳለባችሁ ትረዳላችሁ። አይምሯችንም አሁን አጥንቼ በትክክል ማጥናት አለብኝ፣ ጥያቄን ከሰራው በኋላ ሙቪ ያለው ብሎ እንዲደሰትና ጥናታችሁ ላይ ፎከስ እንድታረጉ ይረዳችኋል። ስለዚህ ሶሻል ሚዲያችሁን በአግባቡ መጠቀም እንዳለባችሁ እንዳዘን። ስለዚህ እስካሁን ያቀረብኩላችሁ ሐሳቦች ለእናንተ ይጠቅማል ብዬ ስላሰብኩ እነዚህን ያቀረብኩላችሁ 5 ሐሳቦች በአግባቡ መጠቀም እንዳትረሱ። እነዚህ ሐሳቦች
ከዚህ በፊት ኢንተራንስ የተፈተኑ ተማሪዎች የተጠቀሙበት ስለሆነ እናንተ መጠቀም እንዳትረሱ። ሀሳባችሁን አስቀምጡልኝ። የቴሌግራም ኮሚኒቲያችንን ተቀላቀሉ። እዛ ላይ እንዲሰራላችሁ የምትፈልጉትን ቪዲዮ ማግኘት ትችላላችሁ። እንዲሁም ደግሞ የሁሉንም ትምህርቶች መርጃ አድርገን ስላስቀመጥንላችሁ እዛ ላይ ማግኘት ትችላላችሁ። እንዲሁም ደግሞ ዩቱብ የእኛም ቪዲዮ የሚያዩት 98%ቶች ሰብስክራይብ ሳያደርጉ እንደሆነ ጠቁሙናል። ታዲያ እባካችሁ የዩቱብ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። አሁንም እየተናገርኩ ሰብስክራይብ እያደረጋችሁ አይደለምና ሰብስክራይብ ማድረግ እንዳይረሳ። ያለው ሀሳብ እንደተመቻችሁ አልጠራጠርም። ኮሜንት ላይ ሀሳባችሁን አስቀምጡልኝ። ላይክ ማድረግ እንዳይረሳ። በቀጣይ በሚገርም ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችኋለሁ።